ማን በሰላምታ ነው ጀመር ቅዳም ነሽ ዲካ እንዴት ነሽ? አለ ሰላም እንዴት ናችሁ? አርጊ ሰላም እንዴት ናችሁ? ዛሬ ቤካን ይዘንላችሁ መተናል በሌላ ቪዲዮ። ቤካን ያው አብዛኞቻችሁ ታውቁታላችሁ። ራስን አስተዋውቃችሁ ለማያውቁ። ሰላም በረከት ይባላል። 12 ያክፍል ወድቂ በዛ የምታውቀው ቲክቶክ ሰራለሁ ለዛ አማንም አለች። ብዙዎቻችሁ ታውቁታላችሁ። ራስና ምንድነው የምትሰራው? ኮንተንት ምናምን እንዴት ነው? በሰልፍ ኢምፕሩቭመንት ዙሪያ ነው የምሰራው። ከዛሬ የምንወያየው ይሆናል ስለ ማይንድሴት፣ ስለ ሰልፍ ኢምፕሩቭመንት፣ ስለ ቢዝነስ በሁሉም ዙሪያ እንወያያለን። ያ ከመጀመሪያው ስንጀምር ሶስታችንም ድሮፕ አውት ነን። ሶስታችንም ድሮፕ አውት አድርገናል። ከ12 በቃ ድሮፕ አውት አድርገናል። ሶስታችንም ቀጥታ ወደ ስራ ነው የገባነው። ስለ ጆርኒያችን የምናወራ ይሆናል ማለት ነው። እስቲ ከዛ በፊት እንዴት ነበረ ሃይ ስኩል ላይፍ ምናምን? ጎበዝ አይደለም ትምህርት ላይ በቃ ዝም ብዬ ነው የተማርኩት። እስከ 12 አለቀ። ከዛ ወደኩ። ከዛ በቃ ስራ መስራት አለብኝ አልኩኝ አስቤ እና 12 11 በቃ በአጠቃላይ ጎበዝ ተማሪ አይደለም እና ማትሪክ አጥንቼ ምናምን አላልፍም። በመሳት የሆነ የውጭ ሀገር ፕሮሰስ ሞከርኩ፣ እሱም አልተሳካ። ከዛ በቃ ቃል ገባው ዩኒቨርሲቲ አልሄድም ብዬ እዛውን ስራ እየሰራሁ አሁን ያው ብሮከር ላይ ነው። እና ምን ትመክራቸዋለህ እስቲ ብሮከር ለመሆን የሚያስቡ ወጣቶች ካሉ? ብሮከር ለመሆን የምታስቡ ወጣቶች ታገዙ። ትዕግስት በጣም ያስፈልጋል። በጣም ትዕግስት ያስፈልጋል። እና ሁለተኛ ነገር ደግሞ በቃ መሞከር ነው። ሰፈራችሁ ያው አብዛኛው ጊዜ ለመጀመር ካሰባችሁ ሶሻል ሚዲያ በጣም ትልቁ ነገር ነው። ሁሉም ሰው ስራው የሚሰራው የሚሸጠው የሚከራይ በሶሻል ሚዲያ ነው። ስለዚህ ሶሻል ሚዲያ ፖስት እንዲያደርጉ በቃ ኮንሲስተንሲ ደግሞ ያስፈልጋል። በቃ ብዙ ቤቶች አሁን ሽያጭ ነኝ ካላችሁ የሚሸጡ ቤቶችን እያደናችሁ ጥሩ ቪዲዮ እየቀረጻችሁ ፖስት ማድረግ ደግሞ ያው ላይታይ ይችላል። በቃ በመደጋገም ማለት በቃ ኒሻችሁን ምረጡ። ግን ኒሻችሁ ቤት ሽያጭ ነኝ ካላችሁ ሻጩ ነው። ኪራይ ካላችሁ ኪራይ ሆኑ። መኪና ካላችሁ መኪና ሆኑ። አጠቃላይ እንሰራለን ምናምን ቡልሺት ነው። በአጠቃላይ ደላሎች አብዛኛው አይደወጡም። ለዛ ነውና ሶሻል ሚዲያ በጣም ያስፈልጋል። በቃ ይሄ ነው። ሶሻል ሚዲያ ያው ጠቃሚ ነው። ከእንትንም ውጪ ስናወራ ነበረና ሶሻል ሚዲያ ምን ያህል እንደተጠቀሙ ነግሮን ነበረ። ቢዝነሱ ላይ ምን አይነት ስትራግል አየበት? ቢዝነሱ ላይ ስትራግል አንደኛ እንትን አያምኑኝም ስለ እኔ ልጅ ነገር ነኝ። እንዲህ ሲያዩኝናል አንተ ደላላ ነህ አርፋት ማለት ነው። ሌላው ጥሩ ነው። እንዲያውም ከደላላ ፊት የኔ ፊት ይታመናል። ገባ የሆነ ጥቁር ምናምን ሰውዬ ምናምን ከምታይ የኔ ፊት ይታመናል። ከዛ ሌላ ስትራግል እንትን አያስቀርጹም ፈቃደኛ ሆኖ ሰዎች። እኔ ደግሞ እንደዚህ አሁን ለምሳሌ ቢሮ ልንቀርጽ ነው ምናምን ብለህ አሁን አብዛኛው ጊዜ ዋሽቼ ነው ለራሴ ፈልጌው ነው ብዬ ነው የምቀርጸው። እንዲህ ብሮከር ነኝ ምናምን ካልኩ አይፈቅዱም። ስለዛ ያው ሌላ ስትራግል መዞር ፀሐይ ተቆርኩኝ ራሱ። ለወጣቱ ምን ቢሰሩት መክራቸዋል? እና ደግሞ ምን አይነት ምክንያቶች ወደኋላ እንደሚያስቀራቸው? ያው መወሰን ምክንያት አለን። ብዙ ጊዜ በቃ ስንፍና ነው ብዬ ነው የማስበው። ሌዚነት በጣም ያጠቃናል። አብዛኞቻችን ስክሮል እያደረግን ነው። ደግሞ የሆነ ስንፍና የኤክስኪውዝ ዲስጋይዝ ነው። ስንፍናቸውን በኤክስኪውዝ ነው የሆነ ዲስጋይዝ የሚያደርጉት። እና በቃ ሶሻል ሚዲያ በጣም ነው በጣም የሚሰራበትም ማለት በጣም እየሞተበትም ያደሰው አለ። ገባ አይደለ? ጠዋት እስከ ማታ ስክሮል ያደርጋሉ። ከዛ እስከ ሌሊት 7 ሰዓት ይነቃሉ፣ ስልካቸውን ይዛሉ። እንዴት ህይወታቸው ይቀየራል? ስለዚህ ኮንትሮል ማድረግ አለባችሁ ራሳችሁን። እኔ ሁሌ የምለው ለስሜታችሁ ቦታ አትስጡ። በቃ ምረጡ፣ የሆነ ወስኑ። መጀመሪያ ውሳኔ ያስፈልጋል። ገባ አይደለ? ህይወቴን መቀየር ይፈልጋል። ኦኬ ጎበዝ፣ ምሮ ሰርተህ የምትቀይረው ከዛ ከመረጥክ ያን ነገር ለመስራት ምን ያህል ጊዜ ይወስድብኛል፣ ከዛ በቀን ስንት ሰዓት ልመድብ ምናምን ነገር ማለት ነው እንጂ ይሆናል አይደል እዝናናለሁ እሰራለሁ እንደዛ ነው። ባላንስ አይሆንም ብዬ ማስበው። እና ደግሞ ሌላ እንዲሰሩ መክራቸው ሜቢ እንደኔ 12 ያክል ይወደቃችሁ ምናምን አብዛኞቻችን ገንዘብ የለንም። ሰው ቤተሰብም እንደዚህ ገንዘብ ሰጥቶ ስራ ምናምን ስለማይ ተገዳችሁ ዩኒቨርሲቲ ሄዳችሁ ካላችሁ ስኪል እንዲማሩ ነው። እኔ አብዛኛው ጊዜ እንትን ማለት ስኪል ካለህበት መስራት ትችላለህ።
ሰርቪስ ነው። አሁን ብዙ ገንዘብ ያላቸው ሰዎች አሉ አይደለ? ሰርቪስ ይፈልጋሉ። እናንተ ሰርቪሳችሁን ሰጥታችሁ ገንዘብ መቀበል ማለት ነው። ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ዲዛይን በቃ ጀስት ኦንላይን ላይ ሰው ምን እያጣ ነው? በቃ ችግር መፍታት አይደለ ዋናው ነገር። በቃ ችግር ፍቱ። ችግር እየፈታ ነው። ሱቅ መከሬት ላይ የሚፈልግ ሰው እና ላጣ ሰው ለእናንተ ችግር እየፈታ ነው። የሆነ ችግር መፍታት፣ ችግር ከፈታችሁ ሪተርን ገንዘብ ትሰራላችሁ። በቃ ፐርፐዚን አግኝቼዋለሁ ትላለህ። ፐርፐዚ ይከብዳል። እሷ የዛሬ 5 ዓመት እሰራለሁ አሳድገዋለሁ ነገሩን። አሁን ቤኮዝን ብሮከር ኤጀንሲ ማሳደግ ፈልጋል። በውስጡ ብዙ ሰዎችን እንትን ማለት መቅጠርም ሃይር አድርጌ መስራት ፈልጋል። አሁን የሆነ የምንሰራቸው ፕሮጀክቶች አሉ ማውራት ማልችለው እነሱን አሳድጌ በፕሮፌሽናል መንገድ ስለአሁን ለምሳሌ አሁን ደላላ ጋር ምናምን አለመንከራተት ሰው ደላላው ቦታ ካለው ሊስት እንዲያደርግ የሆነ ፕላትፎርም ላይ እንደ ራይድ ምናምን ነገር ማለት ነው። በዛ ሰፈር ያሉ ሰዎች ምናምን ብቻ ለማሳደግ በጣም ፕላናል የሻጭን ማገናኘት ማለት እንዳይለፉ ገባ። ውጭ ሀገሮች አሁን እየዞሩ ምናምን ቤት አይማ እንደዛ ነገር እዚህ ቤት አለኝ ይላል አቬሌብል ነው ከዚህ እስከዚህ ሰዓት መተህ ቼክ ታደርጋለህ ከሆነ አይሆንም ትላለህ ካልሆነ ደግሞ ሬት ታደርጋለህ እንደዚህ ነው ምናምን የሚከራዩ ቦታዎች ደግሞ ቴሌግራም ላይ ወይ ደግሞ የሆነ የራሳቸው አፕሊኬሽን ነገር ቢኖር አላችሁ አለ በጣም ከ10 በላይ ምናምን አፕሊኬሽን እኔ ወይ ዌብሳይት ነው የማየው የሆነ ዌብሳይት ላይ ምናምን እንደ ጂጂ አይነት ዌብሳይት እውቅና ያለው የለም የሆነ የሚታወቅ የለም ገባ ማርኬት አልሰሩበትም ፌል አድርገዋል ምናምን እየሰራ ኢንቨስት ማድረግ የሚችሉበትን ነገር ምናምን እስኪ አሁን ዌብሳይት ምናምን ዴቨሎፕ እያደረግን ነው እስኪ ፈጣሪ ጋር እናያለን የሆነ ነገር ለማምጣት ምክንያቱም ለሴም ወይ አልቀጥልም ገባ ጀስት ፎቶ እያነሳው ብቻ አይሆንም ይሆናል ቲም ያስፈልጋል ምናምን አሉኝ ቲሞች ግን ከዛም በላይ ደግሞ ፕሮፌሽናል ስናደርገው እንዳልኩ ሰውም ሳይንከራተት ምናምን ቤቱን መከራየት አሁን ለምሳሌ ገስታውስ ምናምን የሚከራዩ ሰዎች ገባ ሙሽሮች ምናምን ወጥተው አይንከራተቱልም ገባ ዌብሳይቱ ላይ ይገባሉ ቪዲዮዎች ያሉ በቃ ይሄን ፈልጋለሁ ይያዝላቸዋል መተው ቼክ አድርገውት በቃ ከፍለው እንዲገቡ ማለት ነው ፀሐይ ምናምን ነገር ሳይኖር እሱ ነው እንደዛ ፕላናችን እና አሁን ቲሞች አሉ ባንተ ስር yes አብሮ የሚሰሩ ቲሞች አሉ ምክንያቱም ብቻን ይከብዳል አሁን ለምሳሌ ታክሳቸው እንዴት ነው የነሱ ታስክ ምን መሰለ ቦታ መፈለግና ማሳወቅ እና ደግሞ እኔ አንድ ሰው ብቻ ነኝ ክላይንት ለነሱ ልካለሁ ያው ባልደረቦቼ ናቸው ማለት ነው ክላይንት ለነሱ ልክና እዛ ሰፈር አሁን ለምሳሌ ወደ ሰሚት የሚፈልግ ሰው ካለ ሰሚት ሰው ስላለ ስልክ አቀያይራቸውና ገብተው የሚፈልገው ነገር እኔ እነግራቸዋለሁ እንዲህ ነው ያሳዩታል እና ደግሞ አዳዲስ ሊስቲንጎች ሲወጡ ምናምን ያሳውቁኛል እና አብረን መስራት ነው በጣም አሪፍ ምን ሞቲቬት አደረገ ወደዚህ ፓዝ እንገባ ገንዘብ አክቹሊ ገንዘብ ብቻ እንትን ሊሆን አይገባም እሱማ ግን ደግሞ እኔ የሆነ ነገር አለ ውስጥ የሆነ መለወጥ እንፈልጋለን በቃ ራሴ የሆነ ዲፕ ነገር ካለ ደግሞ ትለወጣለህ በቃ በጣም ቤተሰብና ሪቴር ማድረግ ፈልጋለሁ ምናምን በጣም ውስጤ አለ በቃ እሱ አሁን ፑሽ ያደርጋል ገንዘብ ብቻ አይሆንም ገንዘብ ብቻ አይሆንም ገባ የሆነ ከጀርባ ማለት ሳፖይንት ያደርጋል ስለ ይቀራል ይመጣል እነዚህ ግን ቤተሰብ የት ይላል ኮንተንት መስራት ምን አይነት ስትራግል አለሽ ስትራግል ያለው ኮንተንት መስራት ሲጀመር አካባቢ ጓደኞች ምናምን ጀምር አይ ጓደኞች አክቹሊ አልሰደቡኝ አንድ ሁለቶቹ ነው አታጥፋው ምናምን ያሉት እግዚአብሔር ለሶ ለራሱ እኔ እንጃ ዲስከሬጅ የሚያደርግ ይመስለኛል አራከለ ለሶ እንደዛ ቢል ክሎዝ ኮን ክሎዝ ፍሬንድ ኮን ግን ሰላም ምን አገባኝ እኔ አለኝ ፕላን ለመቀጠልና አልሰማዋቸውም ግን አብዛኞቹ ብዙም አልታየም መጀመሪያ ፖስት ያደረኩት ዘው ዝም ብለው ኢንስታግራም ላይና ቲክቶክ ላይ ስለሆነ ኢንስታግራም ላይ ሊንክ አስቀመጥኩና ፎሎ ያደረጉኝም እዛ ያሉት ሰዎች ናቸው አዲስ ማንንም ያየኝ ሰው የለም ስድብም የኛል አልመጣም ስለዚህ እዛው ያሉት ብቻ ጀስት ላይክ በቃ ፖስት እንደምታረ ከዛ ሁለተኛ ቭሎግ አደረኩ ከዛ ሶስተኛው ቪዲዮ ነው ቫይራል የወጣው በጣም 12 ፍሎሪክ ምናምን ያልኩት አለ እሱ በጣም ቫይራል ወጣ ከዛ በቃ ብዙ ኮሜንት እኔ ብዙ ስድብ የለም እኔ ኮሜንት ላይ ኮሜንት ፖዚቲቭ ለየት ያለ ነው ስታስብ የሆነ ለየት ያለ እንትን ማንም ደፍሮ ወጥቶ ድሮፕ አድርገው እኔ እንጃ ወጥቶ 12ኛ ክፍል ወደኩ ብሎ መስራት አላ ከኋላ የሚይዝ ነገር አለ ወይ ወላጅ ያይብኛል ብለ ወይ ጓደኞች ያዩብኛል ምናምን ብለ ተሳቀቅ ነገር አለ ያው አሬ ይነግሩኝ አረ እኮ ሊጀምሮ ነበር ቀደምከኝ እንጂ እናንተ ቴክስት ላይ ወይኔ ይከይልኛል
ትንሽ ሪስክ አለው 12 ፍሎር ኬ ማለት እኮ ሪስክ እኮ ነው። እንደምን ደግሞ እንደዚህ አይነት ሪስኪ የሆኑ ኒሾች አክቹሊ ብሎ አፕ ያደርጋሉ። ያልፍልሃል። ይሄ መለየት እኮ ነው ዋናው በቃ ነገር ሶሻል ሚዲያ ዩኒክ ኮንክ ያልፍልሃል። እንትን ሊልቴክ እኔ ጥያቄ ሜቢ እንትን በቃ አላ እንዴት ነው አሁን ፕሮካስቲኔት ማድረግ የሚያቆሙት ምናምን ኤክስኪዩዛቸው? አሁን ለምሳሌ ሶሻል ሚዲያ መጀመር ፈልጋለሁ እንዲህ ያለብኝ ስራ መጀመር ፈልጋለሁ ስክሮል። አሁን ለምሳሌ ስለ አትፈርድባቸውም እነሱም ላይ ይገባል። ዋናው አክሽን መውሰድ ነው። አይኖ ግን ሜቢ የምትመክሯቸው ምክር አለ እናንተ ፕሮክራስቲኔት እንዳያደርጉ? የመጀመሪያውን ቪዲዮ ወዲያው መቅረጽ አክቹሊ ጥሩ ነው። ቶሎ ብለህ እንደመጣልህ የሆነ አይዲያ እሱን ጀስት ፖስት ማድረግ እሱ ጥሩ ነው። ሶስታችን አክሽን ብዙ አታስቡ። እሱ ነው የኔ ፕላን። ያ እንትን አትፖስቱት፣ ግን ቀርጻችሁ ኤዲት አድርጋችሁ አስቀምጣት ከዛ ይፖስቱታል። ይሄ አምሯችሁ። ስፖርት አሁን ጀመረሻል? ስፖርት ሰሪያለሽ? በሰራ ነበር አሁን ልጀምር ነው። አሁን አቆሜ ስራ ምን ነው አቆምሽ? ስራ በስራ ሀሳብቤ ነው እውነቱን ለመናገር። በጣም ስፖርት ወዳለሁ አክቹሊ እለጥፋለሁ ቦዲ ቢልደር ምናምን ነገር። ግን ይሄ አሁን ጾም ገባ ነገርና የኛ ስራ መዞር ነው ምናምን አስበው ዙሬ መጥቼ 10 ሰዓት ጂም ገብቼ ስለምን ጠዋት ጀምሬ ነበር። ከዛ ህማማት ነገር ገባ። አሁን ይጀምራል። አሁን ኤክስኪውዝ የለም፣ ቀጥታ ወደ አክሽን። አንዴ ስፖርት በጣም በቃ ተሰራ ነበር በጣም ወድ ነበር። ደግሞ የሆነ መሀል ላይ እንደውም ጋፕ መስጠት የለብንም። ስፖርት ላይ አልነበረብንም። ከዚህ በኋላ ግን የሆነ ኮንሲስተንት ለመሆን ሞክራለሁ። ያ አሁን ተመለሰ መግባት አንድ ወር እንኳን ሪስት አድርገህ ስትገባ በጣም ያስጠላል። ለማን ቀን ከቀረ ፕሮግረስ ሉዝ ስለምታረግ ብረቱ ራሱ ይከብዳል። ይመለሳል ግን ሰውነት ምናምን ሰውነት ይመለሳል። ሞቲቬሽኑ ምናምን ነገር በጣም ከባድ። አሁን አብዛኞቹ ያው ያዩ ያሉት በእኛ ኤጅ አሉ 19 20 እስከ 25 ድረስ። አብዛኛው ሰው ሎስት ነው። ለምን አሁን የሶስታችንም ማንንም ቴክስት አየዋለሁ አንዳንዴ የራሴንም ሳየው ምናምን የሆነ ልብ የሚነካ ነገር ይጻፋል። ገብቷል። አንተም ነግረናል የሆነ ወይ እርዳን ነው ወይ ምን ልጀምር ምናምን የቱ ይሻለኛል ምናምን እና እሱን ፓዝ እንዴት ፊገር አውት ያደርጉት? ያ ሴም ፊሊንግ እኔም ጋር ነበር። እንዳልኩ 12 ያወደኩኝ ዩኒቨርሲቲ መሄድ አልፈልግም አድርገኝ የሆነ ነገር ማድረግ አለብኝ ገባ። ከዛ ደግሞ ማትማርም ከሆነ ሙሉ ቀን ደግሞ ወንድ ስትሆንም ይሆናል አይደለ? ሙሉ ቀን ማትሰራም ከሆነ ማትማርም ከሆነ በቃ ሶሻል ሚዲያ ላይ የምታሳልፈው ጀስት ስክሮል እያደረክ ማለት ነው። እና ሰማኒዝ በጣም የሆነ ሜኪንግ መኒ በጣም ጥሩ ነገር ስትሄው በአንተ እድሜ ከአንተ እድሜ የሚያንስ ነገር ነው ምናምን ነገር። እኔ የምመክረው ትሪገሮቹ እንዲያጠፉት ነው። ስለአሁን ለምሳሌ ስፔን 11 ሰዓት ምናምን ቲክቶክ ላይ ማለት ነው። ቲክቶክ ደለትኩና ለ3 ወር በቃ የኖርኩትን ኑሮ እግዚአብሔርን ቲክቶክ። ከዛ ምን ተፈጠረ? ቆይ ፓዙ ቲክቶክ ደለትኩኝ በቃ። ከዛ ሞቲቬሽን ኢንስታግራም ከዛ ኢንስታግራም ዩቲዩብ ሾርት ምናምን ከዛ በቃ ብሎክ አረኳቸውና በቃ ስላችሁ አስቧ ህይወታችሁ በዚህ ከቀጠለ መጨረሻውን ኢማጂን አስቧል። 30 ዓመት ላይ ስክሮል እያደረክ 40 ዓመት 30 ማየት ትችላለህ። ስለ መቼ ነው በደንብ የተጀመረው? እዚህ 4 ዓመት በፊት ምናምን ነው ቲክቶክ በቃ ትሬንድ። ከዛ የት እንዳሉ ያቸው የዛኔ ነው የጀመራችሁት ማየት። እስከዛሬ ምን አይነት ለውጥ አይታችኋል ራሳችሁ? እሱን ብቻ በማየት በተሴም እንደውም እየባሳችሁ ነው ያላችሁት፣ እየወረዳችሁ። ግን አንድ ነገር መርጣችሁ በቃ ልመለው። ምክንያቱም ያስጠላል። አሁን እኮ ይሄ ፓዝ ምክንያት ፌክ ዶፓሚን አይደለም የእውነት ነው ገባ። ተነስቶ ጠዋት ስፖርት መስራት መቼም ናቹራሊ ነው ዶፓሚን። ናቹራሊ ነው መቼም። አሁን ለምሳሌ ስለ ደስታው ከጨረስክ በኋላ ነው እንጂ ስትጀምር ስትነሳ ያለው ነው በጣም ያስጠላል። ስራ መስራት ቪዲዮ አሁን ለምሳሌ ኤዲተር ብትሆኑ እንደኔ ብሮከር የምትሆኑ ወጥቶ ከደላላ ጋር መስራት ፀሐይ ምናምን በጣም የሚያስጠሉ ነገሮች አሉ። ግን ሪዋርድ የተሻለ ነገር አለ ተብሎ ነው። ግን if you guys just መነሳት ስክሮል ከሆነ ሰምቲ ምንም አይፈጠርም። በቃ ያላችሁ የባሰ ነገር ነው የሚፈጠረው። ስለዚህ ሎስት የሆናችሁ ሰዎች በቃ ትሪገር ለራሳችሁ እንድታዳምጡ ነው። ይሄ ቲክቶክ፣ ኢንስታግራም፣ ዩቲዩብ ሾርት ምናምን ደልቷቸውና ከዛ በኋላ ጭንቅላታችንም ስራ ይፈታል። የዛው ሰዓት ከዛ ማሰብ ይጀምራል። ምንድነው ምናምን ከዛ አንድ ነገር ምረጡ፣ ሞክሩ፣ ስፖርት ሂዱ፣ ጸልዩ፣ በቃ ፊክስ ይደረጋል። ትዝ ይላል የሆነ ሰዓት እንደውም ከማን ጋር ነው የጀመርነው? በቃ ጂም ከጀመርን በኋላ ስልክ ብቻ ይሄ ፎን ኮል ብቻ በቃ እንደዛ ነው። አፕሊኬሽን በጣም ምርጥ
በጣም ይሄ በጣም እኔ ራስ ሞክሬው ነበር ሰው ብሎክ አረኳቸው ምናምን ነገር ማለት ነው ምገባው የዛ ሰዓት ብሮከሩንም ስለማልሰራ በቃ ስልክ እንትን ነው ስልክ ማንም አይደውልልኝም የዛ ሰዓት እና ቲክቶክ ላይ ብዙ ነገር ተፈጥሯል ትምህርት ቤት ሲሄድ ምናምን ይነገረኛል እንደዚሁ ነው ምንም አውቀው ነገር እና እረፍት ነው እግዚአብሔር ምክንያቱም ይኸው እየተሸወድን ነው አሁን ለምሳሌ ምን መሰለ እነዚህ ፕላትፎርሞቹም የተሰሩት እኮ በቃ ይሄ ፐርፐዛቸው ነው ገባ እነሱ ተሳክቶላቸው ፕላትፎርሙ ላይ ማቆየት ነው እኔ ራሱ አስተውላለሁ አውጣለሁ እያልኩ ስክሮል አደርጋለሁ አሁን እስቲ ለዚህ ጋርና ተናድጄታል ለዛ ሰው ስለዚህ ዲዛይን የተደረገው እንደዚህ እንድትነሱ ጅላቱ ነው በቃ እውነቴን ጅላቱ ነው እንዳልኳችሁ ሶሻል ሚዲያው ምናምን እመኑኝና አይደለቱት በቃ 1 ሳምንት ነው ቼክ አድርጉት ከዶፓሚናችሁ ምናምን ዲቶክስ አድርጉ ይሆናል ፌክ ዶፓሚን ቼዝ አታርጉ ስፖርት ግቡ ወንዶች ከሆናችሁ በተለይ ስፖርት ግቡ አላማችሁን በቃ ባድ ሃቢቶችም ሊኖርባችሁ ይችላል ቢዚ አድርጉ ራሳችሁን አብዛኛው ቢዚ ከሆን ካታስቡ እንደዚህ ምንም አታስቡ አላማ ካለ እንዴ ፐርፐዝ ብቻ የዛሬ አመት ይሄን ማሳካት ፈልጋለሁ ብለህ ስለወጣህ ብቻ ያቺን ጎል አላ እነዚህ ሃቢቶች ዲስትራክሽን ሳትሰራ ስትቀራ ይደብራል ወይ በቃ እና እዚህ ሀገር ያሉ አሁን ወጣቶች እንዳሉ በቅድሙ ኤጅ ግሩፕ ማለት ነው ወይ ወደ ውጭ መሄድ ይፈልጋሉ ያው በቃ ውጭ ሀገር መሄድ አሁን ትሬንድም ሆኗል ፕላስ ደግሞ አብዛኛው ሰው የሚፈልገው ፋይናንሻል ፍሪደም ነው ወደ ውጭ መሄድ ይፈልጋል ምን ትላቸዋል እዚህ ሀገር ሆነ ሰክሰስፉል መሆን ትችላለህ በሚገባ ወይስ ስለዚህ እኔ አክቹሊ ማለት እድሉ አፉን ከፍቶ ከጠብቃች ሂዱ የተሻለ ነገር ነው እዛ ጥሩ አይደለም ግን ይሆናል አይደለ በዚህ መለወጥ ይቻላል ስለ በጣም እዚህም ደግሞ በጣም እያደገች ነው ኢትዮጵያ ብዙ ነገር እየመጣ ነው ብዙ ቢዝነስ ኦነሮች እየመጡ ነው ቃላ እናንተ ብቻ ችግር መፍታት ቻሉ እንጂ ጋይስ ብዙ ገንዘብ ነው አሁን እኔ ብዙ ማገኛቸው ሰዎች አሉ እንዲ ቲክቶክንም ከጀመርኩ በኋላ ኩዮቼና በቃ የሚሰሩት ገንዘብ ያስደነግጣል እና እኔ በቃ አለ እንደዚህ ስክሮል የሚያደርጉ ሰዎች አንዴ ባሳያቸው ላሉ ገባ ሰማን እዚህ ጋር በጣም ብዙ ብር እየሰራ ነው ገባ ራሱ ቤት ወጥቶ ምናምን ችሎ ምናምን በጣም ነው እንትን የሚለውና ካገኛችሁ ሂዱ እኔ መሄዱን አልጠለውም ግን እዚህም ይቻላል ነገር ነው ገባ የሆነ ዝም ብሎ እዛ ካልወጣን ምናምን የሚል ሰው አለ በቃ እዛ ጋር በጣም ስንፍና አንዴ በጣም ስንት ሰው ገንዘብ እየሰራ እንደውም አትጡ እዚህ ሀገር እንደውም በጣም ፖቴንሻል አለው ሀገር ኢንተርፕረነር አንድ አይነት ነገር ያሳልፋል በቃ ኤክስኪውዝ ብሎ የሚያቀርቡት ብዙ ሰው የሚያጀምርበት ይሆናል ኮንሲስተንት ሆኖ የማይቀጥልበት ነገሮች ሁሉም ኢንተርፕረነር የሚያሳልፈው ነገር እሱን አልፎ መሄድ ከተቻለ ግን የሆነ ነገር አለ የሚጠብቅ ያው እሱ እኮ ነው እኛን ይሆናል አይደለ ሰክሰስፉል ፒፕል እና ያሉት የሚለያየን እኮ ላይክ እንደዚህ ሃርድ ታይም ላይ እንወርቃለን አብዛኞቻችን ከዛ ያለፉት ያገኛሉ በቃ የሆነ እኮ ሌላም ነገር እኮ የለው የሆነ እንደውም ኤግዛምፕል እዛ ጋር የሆነ የምፈልገው ነገር ቆሞ እየጠበቀ ነው ሌላ ያው ኮምፒቲሽን አለ ኮምፒቲሽን አንተ ብቻ አይደለም አንተ የምፈልገው ሌላ ብዙ ሰው አለ ሶ እዛ ጋር የሆነ የምፈልገው ነገር አለ አንተ ቀን በቀን ካልሰራ ወይ የሆነ ራስን ፑሽ ካላረክ የሆነ አንድ ሰው ሄዶ አንተ የምፈልገው ነገር ይወስድባል ኮምፒቲሽን አለ አብዛኛው ወርልድ ጋር ይፈልጋል በቃ ብር ነው በቃ አሪፍ አቋም ምናምን ይፈልጋል ሴት ይፈልጋል እና ደግሞ ደስ የሚለው እንደዚህ አይነት ነገሮች ማለት ድብቅ አይደሉ መስራት ይችላል ታገኘዋለህ እንደተባና አንተ እንዳልከው ማለት አብዛኛው የሚገርመኝ እኔም ራሴን ራሱ እንደዚህ ያሰብኩት ሶ እዛ ጋር ሰክሰስ ነው እንበል እዛ ጋር ምናምን የምትፈልገው ድሪም ካር አለ ምናምን ሁሉ ነገር አለ ሶ ምን መሰለ እዚህ ጋር ቁጭ ብለን ቪዲዮ እናያለን እነዛ ሰዎች ሲነዱ እንዴ አረ የሚያብስ ሞቲቬሽን ነገር አለ የሆነ እንዳገኘው የሚሰማ ስሜት የሆነ ስክሮል ስታረግ ሪፖስት ስላረኩ የሆነ በጣም ይገርመኛልና ጀለሶች አንዳንድ ጀለሶች አሉኝና በቃ የሚያወሩኝ ስለ ቢዝነስ ነው እና ሴታችሁ ስለ ቢዝነስ እንደዚህ እኮ ብናረግ ምናምን ከዛ ሪፖስታቸው አንድሮይድ ኤት ነው ዋልፔፐራቸው ፖርሽ ነው ገንዘብ አይሰሩም እግዚአብሔር በቃ እንደዚህ ይለኛል ስለ አሁን እኔ በቃ ይሄን እኮ ጥሩ ነው አንድሮይድ ኤት መከታተል በጣም ጥሩ ነገር ነው ግን ጋራ ቴክ አክሽን ገባ ግዴታ ነው እነሱ ኢን ሪል ላይፍ ምን ይመስላል ጓደኞች አሁን ለምሳሌ የምር እንደዚህ አይነት ነገር ስትሰማና አንተ ያረከው እንዳልሆነ እንዴ ምንድነው ያረከው ያሉት በህይወት ይናን ነው የምትለው ቃል እኔም እዛ ሸወር ነበር ሶ ኢንስታግራሚ በቃ የሚመጣው ሞቲቬሽን ነው ሞቲቬሽን ስለ አንድ ሌላ ነገር አይመጣም እሱ አክቹሊ ጥሩ ነው ከሌላም ነገር ግን እየገደለኝ ነው
ገባ አይደለ ሶ አይ ፊል ላይክ አይ ሜክ ኢት ከሌሎቹ ሰዎች የተሻልኩ ነው ይመስለኝ እዛ ግን ደሴም ነው እኔ ያየው እንጂ አልተሻልኩም ምንም ማለት እና አክሽን በቃ ያ ግን የሆነ ኢምፕሎይ መሆን ቀላል ነው ኢንተርፕረነር ከመሆን በጣም ቀላል ነገር ኢምፕሎይ መሆን ነው ኢምፕሎይ እና እንትን ኢንተርፕረነር መሆን እኮ ልዩነታቸው ምንድነው ሎት ሳታይ መስራት ለረጅም ጊዜ አለቀ እሷ ብቻ ናት ኢምፕሎይ ስትሆን ጀስት በሲማ አማውንት ኦፍ መኒ ለረጅም ጊዜ ነው የምታገኘው ስሌቭ ሆነ ለሰው ተቀጥረ መስራት ግን ደግሞ ኢዚ ፓዝ ከፈለጋችሁ እሱን መሆን ትችላላችሁ ኢምፕሎይ መሆን ከፈለጋችሁ ዱት ግን ደግሞ ኢንተርፕረነር ሆነ ደግሞ ቀላል ላይ ፋሳልፋል እነዚህ ጀምሩ የተከተብከው ነገር ነው ስታስበው ይሄ ያላ በሰው የመከተል በቃ በሰው የመመራት ምናምን ነገር ቃላ ከጻነት የሆነ ሰው እንደዚህ ሂድ ስላለ እዛ አስተማሪ ምናምን እንደዛ ስለሆነ ከዛ ወደ አለቃ ነው የምትሄደው በጣም የድሮ ሰው አይሰሙህም ትምህርትና ትምህርት እንዴ ፋዘር ራሱ ጥሩ ኮርስ ግን ማፊያ ኮርስ ዲግሪ ይፈልጋል የሆነ ኮርስ እንደዚህ አጫጭር ኮርሶችማ እሱ አሁን ቢዝነስ ዋይዝ የሚጠቅም ነገር ካለ በስሬ የሚጠቅም ነገር እነሱ ኮሚቱት እንዲ ኢንቨስት አይኔም ደግፋለሁ እሱ ማሙሉ ለሙሉ አይደለም ሶ አንድ ማለም ስንልኩ ማንም ማር እንዳይመስላችሁ እንደዛም የሚመስላችሁ ሰው በጣም ረጅም ሰዓት እንደውም ዕውቀት ላይ ነው በጣም ረጅም ኮንተንት ሰራለህ አስባ አሁን ስለ ስራችሁ መጻፍና ተምኔን በመሰራበት ማርኬት ላይ ምን ላምጥ ይሄ ትምህርት ነው እነሱ የዛሬ 5 አመት ወጥተው የሚሰሩት ነው እየሰራን ነው እንዴ ብዙ ነገር ሪሰርች ታደርጋለህ አራት በስማም ኤዱኬሽን እንደውም ቀን በቀን ያለ ነገር ነው ክሬተርም ስትሆን ቢዝነስንም ለማሳደግ ኤዱኬሽናል ክሬተር ስትሆን በጣም ኤዱኬሽን 4 ሰዓት 3 ሰዓት ሙሉ በቃ ላይ ኤዱኬሽን ላይ ነው ማጠፋው ቀን ሄደ ማለት ኤዱኬሽን ግዴታ ነው ግን ደግሞ ያው ኮንሱም የምታደርገው ነገር ደግሞ በጣም ማተሪያል በጣም ማተሪያል ነው የምታየው ምን በጣም ኢንፍሉዌንስ አለ የምታየው ነገር አሁን ነው ሞቲቬሽን ማየት ይሻላል ኢንተርቴይንመንት የምታይ ከሆነ ምናምን በቃ አላ የምታረገው ነገር ይቀየራል ሞቲቬሽንም ድሮን የሚያደርግ ነገር አለ እንዴት ነው እያየህ ነው እየሰራ እንዳልሆነ ታውቀዋለህ እና እሱን እንትን ይሰጣል አሁን ይፊል እንደማትሰራ ታውቃለህ ግን አይ ራስን ጨራሽ ጥለዋለህ እንጂ ሞቲቬሽን ስትሰማ እንደውም እሱ ምንድን ነኝ በጣም እኮ እሱ ነው እሱ ደግሞ ጥሩ ነው ለምን እንድትሰራ ይገፋፋል ያስፈልጋል ስለዚህ ስቲል በቃ the same ከሆነ እኮ ለምሳሌ በብዙም ነገር እኮ ሮንግ ፕሌስ ሆነ ሮንግ ፕሌስ እንደሆነ ካልተሰማ እኮ ራይት ፕሌስ ላይ እንዳለ ነው የሚሰማ እኮ ምንም እኮ ለውጥ የለም ግን ከደበረህ ምናምን የሆነ ስሜት አለ ውስጥ የመቀየርና ያስባል ቢዝነስ ላይ ምን አይነት ማይንድሴት ያስፈልጋል አንድ ሰው ቢዝነስ ላይ ስኬታማ ለመሆን ምን አይነት ማይንድሴት ሊኖረው ይገባል ማለት የሚያጋጥመው ስትረግል ላይ ምናምን ሁለታችሁ እሺ ጥያቄውን አንድ ቢዝነስ ላይ ምን አይነት ማይንድሴት ያስፈልጋል ማለት የሚያጋጥም ስትረግል አለ ሲጀምር ምናምን በቃ መሀል ላይ የሚያጋጥም ነገር አለ እሱን ለማለፍ ምን አይነት ማይንድሴት ሊኖር ይገባል ውስጥ እኔ አሁን ምን መሰለህ እንደውም በጣም የሆነ ራሴ ብቻዬን ሆኜ የምጮህበት ሰዓት አለ ይሄን ነገር አሳካዋለሁ በቃ አላ እንደውም በቅርቡም የሆነ ሐምዛም ብሎታልና እለዋለሁ በቃ እሱን ነገር የሆነ ሳፈልግ ኮምፒቲቲቭ ያደርጋል ግን ደግሞ የሆነ ስቲል ከራስ ጋር ነው ኮምፒቲቲቭ የምታደርገው ግን ደግሞ አሮጋንት ትሆናለህ በቃ ይሄን ነገር አሳካዋለሁ ስለዚህ ማቆም አልችልም የሆነ ራስን እንትን ትላለህ ፑሽ ታደርጋለህ በዚህ በቃ ምንም ነገር አይጥለኝም የሆነ ፌል ሳደርገው እኔ ሞሮ እንደዛ ነው አላሽ በቃ ወደ ኔክስት ገባና ቤት ይሄን ነገር ሳላሳካው እኔማ አሁን ፌል አላደርግም ተስፋ አልቆርጥም አላ በቃ አሮጋንት ትሆናለህ ፌሊንግ በጣም ምርጥ ነገር ነው አሪፍ ነገር እኮ ነው ግን ተስፋ ደግሞ በቃ ቁረጥ ይላል ወይ የሆነ ነገር ሉዝ ታደርግ በጣም ብዙ ብር ሉዝ ታደርግ ትችላለህ እሱ ነገር በቃ ከዛ ፊቸርን ስታየው አላይን አያደርግም አሁን ያለበት እንትን እና ጀስት እንደውም ብቻ ነው እንትን ማለት አላ አሪፍ ነገር ይመስለኛል ይሄን ነገር አሳካዋለሁ ማንንም አይጠለኝም ማይንድሴት እሱ ሊሆን ይገባል በቃ ማይንድሴት ስትረግል ሲያጋጥም ትስቅና ምናምን በቃ ይሄን አልፈዋለሁ አውቃለሁ አይጥለኝም ነገር አይ ቲንክ አየነው እኮ ፈተና ነው ካለ ፈተና አይታለፍም አልገባልና ፊል ስታለም አክቹሊ ስራዬ ላይ ምናምን እንደዚያው ብር ምናምን ብሮከር ስትሆን ብዙ እንትኖች አሉ ገንዘብ የምታጣበት መንገድና ሶ እየተማርኩ ነው ብዬ ነው ማስበው
ብዙ ገንዘቦች አጥቻለሁ እንደዚህ በስራ ከኔ አንፃር ነው ብዙ እና ያጋጥማል የለፋበትን ስራ ምናምን ስንት ጊዜ አሳይተው ያን ቤት ምናምንና ያው ሰው ብሮከርነት ምናምን አልፎ ስራ መታጣበት ሰው ሌቦች አሉ በሁሉም ስራ አለ አይደለ እንትን ሌባ ሰው እንደዚህ አይነትና በዛ ሰዓት እኔ እየተማርኩ ነው የምለው በቃ ስለ ፌሊንግ ኢዝ ላይክ ፈተና እንትን መማር ግን ደግሞ ፌል አድርጎም ፌልም ያደርግሷል በዛውም ይቀርሷል በዚህ አንግል ዩት ምላቸው ለዚህ ነው እየተማራችሁ ነው እንጂ ይሄ መንገድ ነው እንደዚህ አይነትም አለ እንደ ኤክስኪውዝ በቃ ልክ ምክንያት አገኘው በቃ አሁን አቆማለሁ በቃ እንደዛ ይሆን በቃ እንዴ ሞክሬው እኮ ነበር ያንሳ እንደዚህ ተብዬ ነው እንጂ ደግሞ ሁሉም ስራ አሁን ሶሻል ሚዲያ ማርኬቲንግ ሲሰራ በጣም ብዙ ሰው እኔ እንዴ ድሮ ማውቃቸው ሰዎች እኮ ምንም አይሆንም እኮ እኔ እኮ ሞክሬው ነው አንዴ ሞክር ነው ከዛ አይሆንም ሳምንት ቪዲዮ ፖስት አደረኩ አይታይም ከዛ አቆማለሁ በሁሉም ሚሽ ነው ማየት ይችላል በሁሉም በቃ አላ እንደውም ኮንሲስተንሲ እሺ አሁን ኮንሲስተንሲ ላይ ምን ትላችኋለህ ኮንሲስተንሲ ኢዝ ኪ ጋይስ እግዚአብሔር ለምሰራችሁ እኔ አምና ኮንሲስተንት እኔ ኮንሲስተንት ነው ማውራት አልችልም ስለ ስቲል ስትራግል አደርጋለሁ ከራሴ ጋር በጣም እንጣላለሁና እና ግን ማለት ነው ዛሬም ተነስታችሁ ጧት ተነስታችሁ ስራችሁን እስከ ማታ ከሰራችሁ ነገም ከነገ ወዲያም በየሳምንቱ 7 ቀኑ የምትሰሩ ከሆነ እንዴት አታሸንፉም ስለ ይሆናል አይደለ ማታሸንፍበት ምክንያት አይኖርም ሰኞ ላታሸንፍ ማክሰኞ ላታሸንፍ የዛሬ አመት ግን ይሄን ነገር ሬፑቴሽን አይደል if you show up every day እና የምታጣው ነገር የለም ብዬ ማስብ ምክንያቱም አሁን እኛ አብዛኛው ጊዜ ማለት ነው ሳይም እኔ በራሴ የማየው ማለት ነው በቃ ብዙ ነገር ጀምርና በቃ ሊሳካ ሲል አቆማለሁ ለዛ ነው ግን ኮንሲስተንሲ ሆኜ በቃ ሲደብረኝ መስራ ከሆነ ደስ ሲል መስራት ራስ አይቺ ደስታ በጣም ክፉ ነገር ነው ደስታም ሀዘንም ምናምን የምትሰሩ ከሆነ ኮንሲስተንሲ በቃ ማለት እኮ መኖር በቃ ስራችሁን መኖር ማለት ነው አንድ አላማ ይዞ ጧትም ስተኛ ስትነሳምና እና ይሳካል በቃ ማይሆን መንገድ ላይ ከሆናችሁ መንገድ ቀይራችሁ ታሳኩታላችሁ ብዬ ማስበው አይደለም አሁን ኮንሲስተንሲ አሁን እኛ ጀስት ሰልፍ ኢምፕሩቭመንት ላይ ትንሽ ስለቆየውም በኮንተንትም ኮንሲስተንት ለምን ምናምን አልከበደም ግን ደግሞ እዛ ፓዝ ውስጥ ላልሆነ ሰው ኮንሲስተንሲ ከባድ ነገር የሆነ ቢልድ የምታደርገው ነገር ነው ቀስ በቀስ ወይ ጂም እየሰራ ኮንሲስተንት ስለሆንክና ለውጥ ስላየበት የሆነ ሰዓት በሌላ ነገርም ኮንሲስተንት ሆነ ለውጥ እንደምታይ ሜንሲቲ በቃ አላ ለውጥ ላይ መስራት የሚችል ሰው እኮ ያልፍላል ስፖርት ላይ ቢዝነስም በቃ አላ ለውጥ ሳታይ መጀመሪያ ላይ ስፖርት ላይ ለውጥ አታይ ከጊዜ በኋላ ለውጥ ስታይ ይሆናል ሞቲቬት ያደርጋል አትቀርም ራሱ የሱን ነው ማለት አሁን እኮ ማለት ነው ምርጥ ነገሮች ጊዜ ይወስዳሉ አሁን ጂም ማለት ነው መቼም በአንድ ቀን በሳምንት በወር አይመጣም ግን በቃ ለውጡን ሳታይ ነው የምትሰራው አሁን አንተ አመት ስትሰራ 6 ወር ስትሰራ ወፍ ለውጥ ሜቢ ያው ሰውነት መጀመሪያ ለውጥ ሲያ ከዛ ስታክ ያደርገ ይመስላል ግን እየተሻሻልክ ነው ይሆናል ሬፑቴሽን አይደል ለሚያስተካክለው ቢዝነስም ከሆነ በመጀመሪያው ቪዲዮ አሁንት በመጀመሪያው ቪዲዮ 10000 ፎሎወር አግኝታል አላገኘም በመጀመሪያው ቢዝነስ አሁን ክላይንት 100000 ብር ከፍለዋል ነው አልከፈለም የሆነ በጊዜ ሂደት የሚመጣ እና ቀስ ብሎ የመጣ ነገር ደግሞ ይቆያል እና እሱ ነገር አሪፍ ነው አክቹሊ ኮንፊደንስ የለኝም ምን ለምን በቃ ኮንተንት ማለት ነው በኮንተንቱ ኮንፊደንስ የለኝም እኔ እንደውም ሊይዛቸው የሚችለው ነገር ብዬ የማስበው ፓረንት ሜቢ ወላጅ ወይ ዘመድ ያይብኛል ይሄ ነገር ፊራል እሱ ነገር ሜቢ ሊይዝ ይችላል ጓደኛው ነው ጋይስ ጓደኛ ፋሚሊ እኔ እንጃ ድሮፕ አውት ስላደረኩኝ ማለት በቃ አላ ጓደኛ ምንም አላስፈራም በቃ እኔ እንደውም ሞር ቤተሰብ ላይ ነበር አላ ምፈራው አሁንም ምን ያዩት ሊሆን ይችላል ግን ቤተሰብ ሊሆን ይችላል አይ ቤተሰብ አክቹሊ በጣም ሊይዝ ይችላልና እሱን ኮንፊደንስ እንዴት ይታ ምን ማለት አለ እንደው ማማን ኮንፊደንስ ላይ እኮ ማንም ሳይ የምትሰራው ስራ ነው ኮንፊደንስ እንትገነባ የሚያደርግ ቃላ ማንም ሳይ የምትሰራው ስራ አይደለም አይ ኮንፊደንስ አሁን ማንም ኮንፊደንት ሰው እኮ የሆነ ኮንተንት ለመስራት የሚፈራ ሰው ይኖራል ኮንፊደንት ሆኖ እና የሆነ የሚይዘው ነገር ስላለ ነው የሆነ የፈራው ነገር ስላለ ነው የማይጀምረውና ወይ ወላጅ ሊሆን ይችላል እንደ አደር ሳይድ እኮ ነው ስለ ከሰራችሁ የምታገኙት ነገር አለ ካልሰራችሁ ደግሞ የሚፈጠረው ነገር አለ ማለት ወደፊት ምንም ህይወት ላይ ምንነት ታጣለህ ተነሳሽነት አይኖርም ስክሮል እያረክ ነው በአንተ እድሜ የሆነው ያሳኩትን ነገር እያየ ዲፕረስድ እየሆንክ ነው
አንተ ማድረግ የምችለውን ነገር እነሱ ላይ ታየዋለህ ገብቷል እነሱ አንተም እንደነሱ ብታረግ እንደነሱ ብትሰራ እነሱ ያሉበት ቦታ ላይ መድረስ ትችል ነበር ግን ስለፈራ ብቻ እዛ አልደረስክም እዛ እሱ ሊያስፈራ ይገባል ያለበት ቦታ ላይ መቅረቱ ልትፈራው ይገባል አሪፍ ፍራቸው እሱ ነው በቃ ሊሆን የሚገባው ያነሳሳ ጧት ተነስተህ እንድትሰራ ሊያደርግ የሚገባው ነገር አሁን ያለበት ቦታ ላይ መቅረቱ ልትፈራው ይገባል አሪፍ ስሙጅ ያለውን አላየም ጧት ተነስተህ ባንክ አካውንት ነው ምናምን ነገር ጧት እንደተነሳ ስክሮል ከማድረግ ባንክ አካውንትን ዜሮ እሱ አሁን ያበደ ሞቲቬሽን ነው እንዴ ታረጋለሽ አንቺ አሁንማ በቃ ኦኬ ያኔ ያረጋል ገባ ሰው የዛሬ አመት እንደዚህ አካውንት ነው ያለ እናት ቤት እሱ ነገር ግን ሊያስጨልለኝ ይገባል ግን ወራካላ አይላችሁ ሙት በእናትህ በጣም እኮ እኔ እንደውም ማለት ስንወራ ከማን ጋር በዛው የሆነ ቤት ትፈልግልናል ሞት ማለት ነው እግዚአብሔር በጣም እንዴ አሁን እስከ ስንት ሪንግ ይገኛል እሺ እናስገባው እኮ የሆነ ሪል ቶኪንግ የሆነ ነገር ያ እስከ ስንት አሁን እናገኛለን የሆነ ሙቭ ስናደርግ ለመጀመሪያ ስንት ቤድሩም ነው የምትፈልጉትና ሎኬሽን ይወሰናል አሁን ልክ እንደዚህ በቃ ባለ አንድ ነው የሚባለው ባለ ይሄ ልክ እንደዚህ ነው እንትን ባለ አንድ መኝታ ሆኖ ኪችንና ሽንት ቤት ያለው ሳሎን ኪችን ሽንት ሎኬሽን ታም ለምሳሌ አሁን ያቺ እንደዚህ ተከፍላ ሁለት ክፍል ነው እንበል ከዛ እዚህ ጋር የሆነ እዛ ጋር የሆነ ቦታ ላይ ኩሽና አለ እንበል እኮ በቃ አንድ ኪችን ሽንት ቤት ሳሎን አለ መኝታ ቤት እሱ ባለ አንድ ዋን ቤድሩም ይባላል አሁን እሱ ሎኬሽን መምረጥ አለባችሁ ሎኬሽን ባንነቅ አሪፍ ነው ስራ ነው አሁን ስፖርት ምስተሩ ማለት ቦታ ምናምን ሆነ ያለ ሜቢ ጀሙ ሶ ኮንዶሚኒየም ቢሆን አሪፍ ነው እንዴ አሁን ዋን ቤድሩም እስከ 18 ሺህ ብር ነው 18 yes ሙሉ እንደዛ ነው ዋን ቤድሩም ኪችን አለ ግን ይኸውላችሁ ሶ ኮንዶሚኒየም እና አፓርትመንት ያው መጀመሪያ ሙቮት እኔም ሳረግ ፕላን እንደዛ ነው ስለ አፓርትመንት ምናምን መግባት ኤክስፔንሲቭ ነው ምናምን መቸገር አለብኝ ያስባለሁ አሁን አፓርትመንት 35,000 40,000 ብር ነው ዋን ቤድሩም ማለት ነው አዛ ነው ወደ አያት ወደ ሰሚት ከሄዳችሁ ይርቃልም እሱ 25,000 ብር ነው ዋን ቤድሩም ጽድት ያለ ነገር አለ ሶ ኮንዶሚኒየም ምድሮ ችግሩ ውሃ አይመጣም ውሃ በሳምንት ሁለቴ ይመጣው ወይ በአንዴ በቃ እሱ ነው እና በቃ ዋን ቤድሩም ኮንዶሚኒየም ላይ ውሃ አይመጣም ነው ብላችሁ ውሃ ችግር አለ ሻወር በየቀኑ ምናምን መውሰድ ትችላላችሁ ግን በጆክ ነው ችግር የለም ጂም እየወሰደ ጂም ትወስዳለህ በቃ ጂም በቃ እግዚአብሔር የሆነ ሙቭ አውት ከሆነ እኮ ግዴታ ሌክዠሪ መሆን የለበትም አረ እኔ አሰብኩት እንደውም ሳሎኑን ወርኪንግ ስፔስ ማድረግ በቃ እዚህ ጋር ምናምን ያስፈልጋችሁ መተኛ ካለ እንትኑ አለ ቤድሩሙ አለ አንድ እዚህ ሳሎን ውስጥ ብናረግ እዚህ ጋር እየቀረሽ እኔ እዛ ጋር እየቀረሽ በቃ ሁለት ካዛይ ከዛ ማለት እግዚአብሔርን እናስብበት ይሄ ጆርኒን ማለት ዶክመንት እናደርጋለን ከዛ ትልቅ ቢሮ ኖሮ ምናምን ሲሰራ በጣም ነው ደስ የሚለው ደግሞ እንዴ ላይፍ አረ ዳጊ ታቋላ ዳጊ ኮንኩ እንዴ አርጎ ነው የሚኖረው ቤቱ ምናምን ጽድት ብሎ ነው ዳጊ ልጅ ኑሮ ያስከዳል ጽድት ብሎ ነው የሚኖረው ቤቱ ምናምን እንደዚህ አይነት ነገር ነው በቃ ዳጊ ሶፋ ነው ኪችኑ ያበደ ነው ቲቪ ያለው ወርኪንግ ስፔስ አንዱ መኝታ ቤት እኔ እንጃ እንደውም እሱ በጣም ትልቅ ሞቲቬሽን ሊሆን ይገባል አላ ዳጊ በጣም በቃ ሞቲቬት መሆን ሳውን እንደሱ ሰፈር ካየ አሁን የዳጊ ቤት 15,000-16,000 ነው ይገኛል ዋን ቤድሩም ካላችሁ ራቀ ነው እኮ ራቀ እንጂ እኮ የሆነ በቃ ፉል ታይም ሰሚት አያት ነው if you guys decide ታረጋችሁ ደግሞ is the best አርገናል ነበር አማ እንፈልግና በዚህች ወር ውስጥ ራሳችንን ፑሽ እናርገሰ ሴቭ አፕ ማድረግን ቢሆን ነገር አይጋችሁ ብቻ አይጋችሁ ጥሩ የታከራያችሁ አይደል ቢሆን ስንት ይሆናል በቃ ደብል ማለት ነው 22 ስታንዳርድ አራት ያፉ አሁን እኔ አራት ያፉ ኮንስ ስለሚቀርስ አራት ያፉ ተከራይ ስፖርተኛ ኦኬ አረ ኖርማል ምንትም ቢሆን እሷ ይሆናላ ብትወደድ ታረጋለች አራተኛ ፎቅ ነው እንዲያንስ ነው እንጂ እንዲረክስ ያረጋል ላይ ስለሆነ አንደኛ እንትኑ ማለት ነው ስፖርት ስለሚያው አራት ያፉ ማን ይፈልጋል አስቧል የምትጓዘው ነው አይደል
ኖ ሩቅ ግን የጀሙ ኮንዶሚኒየም እኮ ሩቅ አለ ስለ አይርቅም። አራት ያፎቅ ነው ቤት ይገይስ ምን ችግር አለ? አይ ዛሬ እሷን ማረጉን ከወለዳችሁ አረ ኖርማል ነው። እግዚአብሔር እንግዲህ የሆነ ታሪክ መስራት እንችላለን። አላ ከዛ ደግሞ የለም አንተ ፖድካስት ደግሞ የሆነ ሰው ሲሰድብ ደስ አይልም። አንተ እንደዚህ አይሆንም ምናምን እንዴ አንተ ያማል እንዴ በጣም ስትራግል አለው ምናምን ከዛ ገብቶ ስትራግሉን እንትን ማረጋ እሱን ነው ፈልጎ ትላለህ እንዴ ስትራግል አሪፍ ነው። ስለ የተወሰነ ወር እንትን ብለን ዘኪ በቃ አሁን የ6 ወር ምናምን ነገር ማለት ነው። እንደዚህ ካልና ምናምን ኤግዛክትሊ ሴም የምታረጉ ከሆነ ትንሽ ብር ነው የሚደርሰው። ከዛ 6 ወር ግዴታ ምክንያቱም 6 ወር ካልከፈልን ጋይስ ልንመለስ እንችላለን ለቤትና 6 ወር ከዛ ፕሬሸሩ ማለት ነው ጋይስ አሁን ቤት ከምትሰሩበት እጥፍ ነው የምትሰሩት። ስለአሁን ቤት ስንበሩበት አላ እኔ ይኸውልህ ዘመድ ቤት ሲሄድና ቤት ሲሰራ እግዚአብሔርን እኩል አደረገው እና አሁን ዳጊ በጣም በትልቅ ፕሬሸር ነው የሚሰራው። በጣም እግዚአብሔርን አትጃጅ ኪራይ ይደርሳል። ሲያስ 6 ወር አልቆ ቤት ስንገባት አስቤዛ ምናምን ስለዚህ የ6 ወር ምናምን ከናዘጋጅና ወጥት ደግሞ ይኸውልህ ዴስክና መቀመጫ ከዛ የሆነች ፍራሽ በአፓርትመንት ስንገባ ከዛ ከነቆ ስንከራይ ከዛ ስንገዛ እግዚአብሔር እኔ በጣም ነው የምንሰራው። በጣም የሌለ በቃ ደግሞ ይኸውልህ 3 ነና እስኪ አንተ ከዲሲፕሊን ውጣ በጣም ሴፍ የሆነ ነገር እግዚአብሔር ነገር በጣም ነው ደስ አለኝ። ንግባ ቸጣል ላይ እንደዚህ ሆኖ መቅረት አሁን እንትን የምናደርገው ነገር የለም። ስለ የእውነት እግዚአብሔርን ይኸውልህ ተወርቶ እንዳይቀር እንትን እንላለን። አውርተናል ለዚህ እንዲሁም እዚህ እየታየ ከዛ እንዲሁም ጥሩ ኮንተንት እኮ እንትን እንላለን ታውቃለህ። ጥሩ ኮንተንት እንትን እንላለን እንዴ ኮንተንት ክሬት እያደረግን ጆርኒያችን ከዚህ ሁሉ ምን መሰለህ እግዚአብሔር አብዛኛው ኮንተንት ክሬሽን ካያ ማለት ነው ጠባብ ቤት ነው ያላቸው። በቃ እነሱ የሚያሳሙ ሴታፓቸው ብቻ ከዛ በቃ ጠረጴዛ ይሄ ያለ ምን ይበል ይሄ እነዚህ ላይቶቹ ነው በቃ ደግሞ እኔ ብሮከር አለው ጽድት ያለ ቤት እንከራያለን በዲስኮንት ይሄ አሪፍ ነው። አሪፍ ሀሳብ ያ ብቻ ተወርቶ አይቀርም። ትራንስፖርት እናስገባታለን እንዴ ትሰራለች አንተን በተኛበት ደስ የሚለው የስፖርት ሜንታሊቲ አለ። በቃ ጂም ትሰራለህ ምናምን እንዴ ላይፍ ስታይል ነው። አይ ጃብርን ግራስበት አይ በዚህ ወር እናስብበትና እንቋጨው የሆነ ግሩፕ እንፈታለን ማለት ነው። አንተ ትንሽ ብር ነው የሚደርስበት እና 6 ወር ነው ካልኩሌት ማለት ነው። ታሰለዋለች እሱ ኦኬ በኋላ እናሰላ። አሁን ፖድካስታችንን ቀጥል። ታውቂያለሽ እኔ ካሜራውን ካዩት ራሱ ቆዩ ማስታወቂያ እናስገባለን ቲክቶካችንን ምናምን በቃ እንደው እንደዛ አላደረገ ወደዚህ በቃ ወደ ሰልፍ ኢምፕሩቭመንት ፓስ ገቢ ወደ ቢዝነስ ፓስ ገባ ምን አይነት የሆኑ ያለው የሆነ ውስጣዊ የሆነ ችግሮች አጋጥ ሎንሊነስ ዙሪያ ወይ የሆነ ያው አብዛኛው ጊዜ ይመጣል። አብዛኛው ጊዜ አሁን እንደዚህ ስትሰራ ኮንተንት ክሬሽንም ከሆነ ደግሞ ዩኒቨርሲቲ አብዛኛው ጓደኞች ይሄዳሉ እና ብቸኝነት ይፈጠራል። ይዛ ሰዓት ደግሞ ብቸኝነትን ካልተቆጣጠርኩ ይገላል በጣም እና ያው ለማለት እንዳልኩ ቢዚ መሆን የመሰለ ነገር የለም። በቃ አንድ ነገር ፈልገ ያ ነው አላማዬ የምኖርለት ያ ነው ብለህ ቀን ከጧት የምትሰራ ከሆነ ጭንቅላትም ያን ነገር ነው የሚሰራው። ከዛ ናቹራል ዶፓሚኑ እንትን ይላል እና በቃ እና ወንዶች ደግሞ ችግር ስለሆነ በጣም ስለዚህ የሆነ ነገር ፈልጋችሁ ቢዚ ሆኖ በቃ በተቻለ መቼም ተኝታችሁ ስክሮል እንዳታደርጉ ብዬ ነው በቃ ጎሳቦች በተለይ እንዴት ነው አጀማመረ ነው አሁን ቀንን የምትጀምርበት መንገድም አለ። አሁን ወደዛ ነገር እንዳይዳርገ ማድረግ የምትችለው ስለ ሩቲን ብናወራ ራሱ በጣም ደስ ይለኛል። ስለ ቀን ውሏችን ምናምን አማን እስቲ ሩቲን እንነሳ። ኦኬ ጠዋት እነሳለሁ አንድ ሰዓት በዛ ሰዓት ውስጥ ተነስቼ ምንድነው ሜዲቴት ነው ማድረግ ቀጥታ ስልክ ምናምን በዛ ሰዓት አይሆንም። ሜዲቴት አደርጋለሁ። ከዛ በኋላ ግራቲቲዩድ አለ ጸሎት አደርጋለሁ። ከዛ በኋላ ቀጥታ ወደ ስራ ነው። ቴክስት የሚመለስ ካለ ምናምን ቴሌግራም ላይ የሚጻፍ ነገር ካለ ጋሹ ላይ ነው ዲፖርክ ነው። በዛ ሰዓት ትንሽ የዲፖርክ አለች ቡና ምናምን ጠጥቼ ቁርስ ትንሽ ቀምስና ወደ ኮንተንት እገባለሁ። ኮንተንት ቀረጻ ምናምን ማለት ነው። ስክሪፕት አውጥቼ ምናምን ነገር አለ የሆነ ቀረጻ አለ
ከዛ በኋላ ወደ ኤዲተሩ ልከዋለሁ። ከዛ በኋላ ወደ ጂም ስንት ሰዓት ወደ ማታ? ወደ 8 እስከ 7 እንደዛ ነገር በቃ 8 7 እንደዛ ይመስላት ነው። ከዛ በኋላ ያው ማታ ወይ ወክ እናደርጋለን ምናምን ከጂም በኋላ ወክ አድርገን ምናምን እንደዛ ነገር ቃላ ወክ እናደርጋለን ምናምን። ከዛ በኋላ ቤት እመጣለሁ። በኋላ ምን ነው ቪዲዮ ፖስተታን ምናምን የሆነ ቼክ አደርገዋለሁ፣ አፕሩቭ አደርገዋለሁ ኤዲተሩ ከላከው በኋላ። ከዛ በኋላ ማታ ወይ የሆነ ፖድካስት ያለው እስከሆነች ሰዓት ልተኛ ስል ማለት ነው። ልተኛ ስል ምናምን የሆነች ሰዓት ላይ ፖድካስት ነገር ያለው። ከዛም መጨረሻ ላይ ልተኛ 1 ሰዓት ምናምን ሲቀረው ለ4 ሰዓት 5 ሰዓት ላይ መጽሐፍ አነባለሁ። መጽሐፍ አንብቤ ጆርናል አደርጋለሁ፣ ሪፍሌክት አደርጋለሁ ቀኑ ላይ ያሳለፍኩትን ነገር ምናምን ጸሎት አድርጌ እተኛለሁ ማለት ነው። አሁን እስኪ ቆይ እያስጠላ የምታደርጋቸው ነገሮች ግን የሚጠቅሙ ነገሮች እዚህ ጋር ምንድን ናቸው? ስለአሁን ስፖርት ኢንጆይ አታደርጉም? ሁሌ ኢንጆይ አታደርጉም ኦብቪየስሊ። ግን እና ሌጋውን ለምሳሌ ኢንጆይ ያረሳሰራ አይደለም። አሁን ስፖርት እኮ የሆነ የምትዝናናበት ዛት አለ። ስፖርት ቤት ገብተህ ስፖርት እኮ ግን አስባችሁ ከሆነ እኮ ራስን እየቀጠቀጥከው ነው እንዲሰማ ማለት እንዲሰራ እኮ ያመመህ ነው። እዚህ ጋር ፔን አለው ግን እዚህ ጋር ምሰር ታይምህ ነው። እኔ እንጃ እኔ አሁን ኖ ስፖርት እኮ ወዷል በረንበል ወዶ አዎ የሆነ ሰዓት እኔ እንጃ 2 ዓመት 3 ዓመት ከሰራ በኋላ አይቀርም ነገር አለ። ኮንተንትም ስትሰራ ኮንተንት ምናምን አንዳንድ ይሆናል የሆነ የሚያስጠላ ቀን አለ ምናምን ምንድነው ሁሉም እኮ ያስጠላል። አሁን መቅረጹ ያስጠላል። ሴታፕ አድርገን ሞቲቬሽን የምታጣበት ቀን አለ ምናምን አንዳንዴ ለውጥ ሳታይ ምናምን እሱ በጣም ነው የሚከብደው። በጣም የኔ ሁሌ 12 ተኩል መሰለኝ 12 ተኩል በቃ አላርም ይጮሃል እና ስልኬን ወዲያው አልጠቀም። ስልኬን ራቅ አደርገዋለሁ ቻርጅ ላይ ምናምን ወደዛ አደርገውና ሲጮህ የፈጠነ ስቶፕ ትላታለህ አላርሟን። እዛ በቃ ላይ ወጣና በቃ ፀሐይ ሞቃለሁ ምናምን። ግን እኔ ጀስት ሜዲቴሽን ምናምን በፊት ነበር። አሁን እንኳን የሆነ ወይ ማታ ምናምን ሲመቸኝ ነገር ነው የማደርገው እንጂ ኮንሲስተንትሊ እሱን አቢት እያደረኩት አይደል። ከዛ እወርዳለሁ። ዲፕ ወርክ ሴሽን 3 ዲፕ ወርክ ሴሽኖች አሉ። ቢዝነስ ላይ የምሰራበት ታይም አለ። 1 ሰዓት ተኩል ለመስጠት ሞክር ቢዝነስ ላይ። ከዛ ኮንተንት አለ። ከዛ ኮርሱን እያዘጋጁ ነበረ። ኮርሱም ነበር አሁን እንኳን ቀርቷል። እነሱ ነገር ላይ 1 ሰዓት ተኩል 3 ሴሽን ይኖራል ማለት ነው። ከዛ ምሳ በልቼ ከዛ ጂም እንገባለን። ጂም ሰርተን መጨረሻ ላይ የሆነ ዋይንድ ዳውን ነገር አለ። በቃ የሆነ ኪዮቲክ ስለሚሆን ወይ ዲፕ ወርክ ሴሽን ላይ ደግሞ ትደዋወላለህ ቲም ጋር ምናምን። ከዛ ከጂም በኋላ በቃ ወክ ምናምን የምናደርገው ከዛ ይቀጥላል የማታው ሩቲን። ከዛ በጊዜ ለመተኛት ሞክራለሁ አክቹሊ በተቻለኝ አቅም፣ ምክንያቱም ስሊፕ ወሳኝ ነው ደግሞ በጣም። አንተስ? የደላለው ሁሉ ልንገራችሁ እኔ እንትን ነው ጧት በጣም መነሳት የጧት ሰው ነኝ። ስለ እንዲህ አልች ግን ከፈለኩ አልነሳም። ሰውን ትምህርት ቤት ቅዳሜ ኖር ምናምን ጧት ትነሳላችሁ ከሰኞ እስከ ዓርብ ግን 12 ተኩል ነው 12 ሰዓት 12 ተኩል ምናምን ነው ስፖርት እየሰራሁ እያለሁ 1 ሰዓት ምናምን በቃ እነሳለሁ። እንትን ነው ማድረገው ጸልያለሁ። ይሄ ያልኳችሁ ነገር ምናምን ስላለ ጸልያለሁ። ውዳሴ ማርያም። ከዛ አልጌን አንጥፋለሁ። ከዛ ምግብ ነው በለው። ከዛ በቃ ወደ ስራ። ክላይንቶች ይኖራል። አዲስ ክላይንት የብሮከሮች ማለት ብሮከር ኤጀንሲ ላይ አዲስ የተደወሉ ስልኮች ምን እንደፈለጉ ፕሮግረሱ ከምን እንደደረሰ እና ምን አይነት ቦታዎች ላይ 2 ስራ ነው ስራው። ኮንተንት ክሪኤሽን ቢዝነስ ላይ ማለት ነው። ኮንተንት ክሪኤሽን አለና ለክላይንቶችን ቦታ ማግኘት አዲስ ቦታዎችን ማግኘት በቃ ኢንፎርሜሽን ነው። ምክንያቱም አሁን አንተ ደውለህ እዚህ ቦታ ላይ ሱቅ እፈልጋለሁ ስትለኝ እኔ ጋር መኖር አለበት። ገና ወጥቼ መፈለግ አይደለም ገባ። ስለዚህ ኢንፎርሜሽን ከዛ በቃ 4 ሰዓት እወጣለሁ ከቤት 4 ሰዓት ምናምን እወጣለሁ። ከዛ ሮብ ሐሙስ ዓርብ ከሆነ 7 ሰዓት እመለሳለሁ። አዲስ ቦታዎች እፈልጋለሁ፣ ክላይንት አሳያለሁ፣ እደዋወል በቃ የብሮከር ስራ የምሰራበት ሰዓት 8 ሰዓት የሆነ ሪሞት ስራ አለ ተቀጥሬ የምሰራት ያን ሰዓት ስራ አለች። ምንድነው እንትን ይሄ ቴሌ ውስጥ ነው። ድምጽ ማሳመሪያ ታውቃላችሁ ጋይስ? ይሄ ሲደወል ምናምን አሁን አጋጥሞቻችሁ የሆነ ሰራተኛ ጋር ሲደውል
ሲጠራ እንዴ ሲጠራ ሌላ ዘፈን የሚመጣው ነው ታውቁት ኑት ማሳመረ እኔ ነኝ ማስገባው አስገባለሁ yes ተቀጥሬ ይሰራ አዲስ ነገር ሰኞና አርብ ጠዋት ነው ስራው የአንድ ሰዓት ስር ቀላል ነው ጀስት ምንድነው ሲደወል ማስገባት ነው እኔ ሳይሆን ለቴሌዎች ነው ምልከው ቴሌዎች ጋር የሚሰሩ ሰዎች አሉ ከነሱ ስር ተቀጥሬ የሚሰራው አንድ ሰዓት ስለሆነ ፍሪዳሜንም ምናምን እንትን ስለማይ እና ዘፈኖች ይላኩልኛል ማስገባት በኢሜል ልካለሁ እንደዛ ብቻ ስራ ይሄ አንድ ሰዓት ሰኞና አርብ ከሆነ ጠዋት ነው ስለዚህ እስከ 10 ሰዓትም ልቆይ ይችላል ሰኞና አርብ ከሆነ እስከ ከሰኞ እስከ አርብ ቅዳሜ ነው አይደለም ከዛ እንትን አለኝ አክቹሊ አሁን እየሰነፍኩ እንጂ ማለት ነው ሰራው ፌስለስ ዩቲዩብ ቻናል ነበረ አሁን የብሮከሩ ስራ ከመጣው በጣም ተጫጭኖኝ ነው እንጂ አሁን በቃ እየመለስኩት ነው እሱ ላይ ገና ፐብሊሽ አልተደረገም እዛች ላይ ቪዲዮ ምናምን እሰራለሁ እስከ ማታ ከዛተኛ አንዳንዴ የምቀጣባቸው ቀና ሰው ነኝ ላይፍማ ኢንተራፕት ያደርጋል ማለት ነው ያው ግን ብቻ እንደዚህ ለመሆን እየሞከርኩ እንደዚህ ቀኖቼ እንዲመስሉ ነው ፈልገው ሩቲኑ አሪፍ ነው ስትሬች አደርጋለሁ አንዳንዴ ነው ግን ደግሞ የሆነ ቴለር ነው ታደርጋለህ አንዱ አይተ ያችን ሩቲን አሁን ለምሳሌ ሜዲቴት ነው አርቂያለሁ ከሱ መውሰድ ይችላል ደግሞ የሆነ በራስም የሆነ ቴለር ማድረግ አለብህ መፍጠር አለብህ የራስን ሩቲን ሜቢ ክላስ ሊኖርብህ ይችላል ያን ነገር ምናምን ስራው ምናምን ሰዓት የሚያልቀው አለ ግዴታ ተቀጥረ ከሰራ ግዴታ ነው የራስ ስራ ስላልሆነ ታመቻቻለህ ነገሮች ነው ግን እነዚህ ቲፖች አሁን ዲፖርክሴሽን ምናምን አሁን ሶሪሽን ውስጥ ዶንት ዲስተርብ አድርገህ ተመስጠህ በቃ ኤርፎን ታደርጋለህ በቃ ፉልፊልድ የሆነ አሳክቻለሁ በቃ ደስ ብሎ ነው ምን መሰለህ መልቲ ታስኪንግ ነው አብዛኛው ጊዜ ስተኛ ራሱ ስልክን አርቀህ ዛት ከትና ስራ በጣም እኛም ስትራግል እናደርጋለን እንደዚህ ማንውልባቸው ቀናቶች አሉ ግን አብዛኞቹ እንደዚህ ነው የምንለው እና እንደዚህ ብትውሉ ከዚህ ካላችሁበት ስሜት የሆነ ሰው በቃ ሎስት ሆናችኋል አብዛኞቹ ወጣቶች if you guys ጠዋት ተነስታችሁ ስፖርት የምትሄዱ ከሆነ የምትጸልዩ አምላካችሁ የምትለምኑ ከሆነና አንድ ነገር መጣችሁ የምትሰሩ ከሆነ መቼም ይሄ ነገር ያጠቃችሁ ደስታ ያምጡን ያስባሉ እና ቲክቶክ በምን መልኩ ተጠቅመዋል ምን አይነት እንትኖች ኦፖርቹኒቲዎች ይዞልን መጥቷል ቲክቶክ በጣም ሶሻል ሚዲያ በር ይከፍታል ከምታስቡት በላይ በቃ ሁሉም ክላይንቶች ይመጡት በዛ ነው ሁሉም ስለፍ ሁሉ ባጀምር ኖር ውስጥ ምን ነበር የሚመስለው ላይፍ ስለ ብሮከር ነህ ግን ደግሞ ላይፍ ና ሰክሲድ አላረግማ አሩን ማንንም አላውቅም ምንም አይነት ኮኔክሽን የለኝም የሰፈር ደላላ ካለው እነሱ ምን ያልጀመረ ብሮከር አለ አሁን ያልጀመሩ ብሮከሮች ምን ልበላችሁ ጋይስ ጀምሩ እግዚአብሔርን ሰው ያወቁት እኔ ሶሻል ሚዲያውን በምን ቢጠቀሙት ያልፍላቸዋል በብሮከር ዙሪያ ማለት በምን ዙሪያ ሰው ሁሉም ኒሽ አለ እንዳልኩ ነው የመኪናውም አለ ጠቅልሎ መስራቱን ባልደግፈውም እኔ ጠቅልሎ መስራቱን ባልደግፈውም አንድ ኒሽ መምረጥ ጥሩ ነው ስፔሲፊክ ኒሽ ካለ አሁን ገስቶስ ሚከራይ ሲኖር ሱቅ መከራየት ነው ሲኖር በቃ እኔ ጋር እንዲመጣ ነው ገባ አይደል እንዳልከኝ ኢንፎርሜሽን በቃ እኔ አይደል በዛ ገባ አይደል እዛም እዚህ መኪና መከራየት ውስጥ ምናምን ማልገባው ምናምን ለዛ ነው ሜቢ ወደፊት ሲበዛ ምናምን ስቲም ይኖራል ያው በቃ አንድ ኒሽ መምረጥ በጣም ነው ገና ጀማሪ ስለሆነ አንድ ሰው ናቸው ስለዚህ አንድ ኒሽ እንዲመርጡ እና ሶሻል ሚዲያ ጋይስ እውነቱን ስናገር ቫይራል አይወጣላችሁም ጀስት ቤት ብትቀርጹ ይሄ እውነታ ነው ገባ ጀስት ካሜራ አብረን እንዲመቀርጹ ኤቭሪባዲ ያን ያደርጋል አዲስ ነገር ማምጣት ዩኒክ አሁን 12 ያፍሉ ልክ ያላችሁ አሁን 12 ለምን እንዳያችሁ ታውቃላችሁ ይሄ ልጅ ጋር 12 ያፍሉ እንዴት ነው ህይወቱን ሊቀይር የሚችለው ሚል ነገር ይፈጠራል ስለዚህ ስለዚህ እንጂ ዝም ብላችሁ ግርግዳ የምታሳዩ ከሆነ ማንም ቫይራል አይወጣም ቤቱና አሁን ጓደኛዬ ማለት ያፌት የሚባል ሪል ስቴት ላይ የሚሰራ ካወቃችሁ አሁን እሷን አዳዲስ ነገሮች ምናምን ያመጣል እና እኔም አሁን ከድራማዎች ምናምን ለመስራት ሞክራለሁ ቢዝነስ አካውንቲንግ እና በተቻላችሁ አቅም ማለት ነው ሶሻል ሚዲያ ላይ አዲስ ነገር አምጡ ተመሳሳይ ነገር ሁሉም ላይ ነው አሁን በቢዝነስም ስትይ የሆነ ዩኒክ ሴሊንግ ፖይንት ሊኖር ይገባል አንዱን ጂም የምትመርጠው ያኛው ጂም ያለው ነገር ይዛ ከዛች የተለየ አንድ ነገር አለ አንድ ነገር ብቻ ስላላት ይሄኛውን ጂም ትመርጣለህ በሁሉም ነገር ዩኒክ ነገር ይዘን በቃ አሁን እነዚህም ደንበኞች ምናምን ገባ አብዛኛው ብሮከሮችም
ኦልድ ብሮከር ምናምን ፌል የሚያደርጉት አንደኛ ክላይንታቸውን አያዳምጧቸውም። በቃ ያላቸውን ቤት ነው ገባ አብዛኛው ችግር ብዬ ምን ብዙ አልቆየሁም እዚህ ስራ ላይ ግን እንዲህ ካየኋቸው ችግር መናገር የምፈልገው ማለት ነው። መጀመር ከፈለጋችሁ ደንበኛችሁ ምን እንደሚፈልጉ እወቁ። በጣም ትልቅ ነገር ገባህ። እኔ ምን እሸወድ ነበር መሰለ የሆነ ቤት አለኝ ገርጂውን የሆነ ቤት አለኝ ሰውዬ የፈለገው ሜክሲኮ ነው ግን ገርጂ እንዲከራይ ማላረገው ነገር የለም። ፑሽ ሳደርገው ክላይንቱ ዲስአፖይንት ሆናል ይጠፋል። ስለዚህ ሰላም እንደዚህ ይባላል እንደዚህ ብላችሁ በስነ ስርዓት ራሳችሁን አስተዋውቁ። ከዛ በኋላ ሰዋችሁ ምንድነው የሚፈልገው የት ነው የሚፈልገው በጀቱ ስንት ነው የሚለውን እወቁ። ሶሻል ሚዲያ አዲስ ነገር አምጡ እና ኮንሲስተንሲ እስኪ በቃ ጋይድ ነው የሰጣችሁ በብሮከር አንዴ በጣም ሀያዎች ስራ ይባላል። ካልሰራ the rest of your life ተበላ። ስለዚህ መቼ ነው ዴዲኬትድ ሆኖ መስራት መጀመር ያለበት ብለህ ታስባለህ? እኛ ህፃን we are young ለትልቅ ሰው እንጂ yes we are young ግን ራሱን ካወቀ ሜቢ አንዳንዴ እኮ ማለት ነው ገጥሟቸው ያቅም 24 ሰው ግን ስቲል ያው ነው ያልባነነ ሰው አለ ግን አንድ ጃኒ ጥያቄ ግራ ይገባኛል ለመመለስ ግን ሜቢ ራሱን ካወቀ በኋላ በቃ አሁን ያሉበት ችግሮች ቀጣይነታቸው ራሱን አሁን ለምሳሌ ማኒ ዋይዝ ችግር ሊኖር ይችላል ገባ አይደለ እነዛ ችግሮችን በቃ ኃላፊነት ሲኖርበት ገባ አይደለ ከዛ በኋላ ማንም እንደሌለበት ሲያቅ አሁን ለምሳሌ ቤተሰቦች ደከም ያለ አቅም ኖሯቸው አንተ ደግሞ በዛ ሰዓት ገንዘብ እየጠየቅ ልዝናና ልብስ ልልበስ እንደዚህ ግዙልኝ ማለት ይከብዳል። የፓረንት ችግር አለ እዚህ ጋር እሱም አለ ያው ምን አጣህ ምናምን የሚባል ነገርም አለ። ብቻ ሜቢ ራሳችሁን ካወቃችሁ ያንግ ብትሆኑ ጥሩ ነው። 18 17 ላይ ቢሆን በተለይ አሁን 16 አሁን ጀምሩ አሁን የምትዩትም ጀምሩ ከዛ ጥሩ ነው። ኢማጂን 16 ቢጀምሩና 21 አመታቸው ላይ በጣም ትልቅ ነው። 7 አመት አሁን 15 አሁን 15 አመት ነው 7 አመት በኋላ 22 አመት ነው ገና ያው ላይ ኤነርጂ አለች ይሆነቻላ ኤነርጂ ከሚሆንበት አለ በጣም ተነሳሽነት ከፍተኛ ሆነበት ከዛ ከ22 በኋላ ደግሞ ያው ጊዜ ያሉ ኢማጂን በቃ ጀምሩ ጋይስ በቃ ይሄን ቪዲዮ የምታዩት አሁን ጥሩ ታይም ነው now is the best time ለመጀመር በቃ አሁን ነው ያንግ ማዶች ርቀው ከዚህ በኋላ እድሜ እየጨመረ yes ዲስትራክሽን እንትን አድርገው በቃ ሌላው ነገር ውስጥ አትገቡና መዝናናት ምናምን ማይሆን ጓደኛ ምናምን ይደርሳል። አይ ቲንክ ይደርሳል ብዬ ማስበው በጣም ይደርሳል። የትም አይሄድም። ዛሬ 5 አመት በኋላ ራሳችሁን የቱ ጋር ታዩታላችሁ? ምን ደርሳችሁ? በሁሉም ዙሪያ ግብዳ መሆን እፈልጋለሁ። በጣም ግብዳ መሆን እፈልጋለሁ። በጣም ቦዲ ቢልድ ነው አሰበ ሰውነት ወይስ በጣም ግብዳ መሆን እፈልጋለሁ። ቦዲ ቢልደር ባልሆንም ፓዙ ማለት እፈልጋለሁ። ይሄ ከት ምናምን ያርጉታል እና ስለ ግብዳ መሆን እፈልጋለሁ። በቃ ይያዝልኝ እና ቤኮዝም ማሳደግ እፈልጋለሁ እንዳልኩ በዛም ወይ እና ቤኮዝ ወደ ምን የሚደርስ ይመስላል? ዛሬ 5 አመት በኋላ ምን ላይ ደርሶ ታይዋል? ቤኮዝ ዛሬ 5 ፈጣሪ ይዛ ያድርሰንና በቃ እንዳልኩ ይሄ ኢትዮጵያ ውስጥ ያለው ችግር አለ አይደል? በብሮከር እና ዙሪያ ያሉትን ነገሮች ቀርፈናቸው በቃ አላ መለወጥ የሚፈልጉ ወጣቶችን በዙሪያ አብረን እየሰራን ችግሩን ቀርፈን በቃ አላ ጥሩ ገቢ ይሆናል አይደል? ይሄ ይሆናል። አሁን እኔ ገና እየተፍጨረጨረ ያለች ነገር ናት። እኔ ነኝ ማቆም ገና አብሬ ወደፊት እኔ ባልኖርም ስራው መሰራት እንዲችል በዙሪያ ብዙ ብሮከሮች ሆነን አሁን ያሉትን ችግሮች ሶልቭ አድርገን እና እንትን ታውቃላችሁ አክቹሊ ቀድሜም ላሳካው እችላለሁ ግን ተከራይቶ ማከራየት የሚባል ነገር አለ። ኦኬ ሶ መሰለ ቢልዲንግ ኦነሮች አሉ ሙሉ ማከራየት የሚፈልጉ ከዛ እኔ ተከራይና ጨምሬ ያከራያለሁ እና እሱን ባሳካው በጣም ደስ ይለኛል። ስለዚህ ትከብዳለች ግን ብዙ ገንዘብ ነው የሚሆነው። ሚሊዮን ለምሳሌ አሁን ይሄንን ሳል አከራይ ብትል አሁን እነሱ አሁን 1 ሚሊዮን ብር ምናምን ቢሉ ከዛ አንተ እኮ ትርፋማ ትሆናለህ። ግን አይ ቲንክ እኔ ሶሻል ሚዲያ ስለምን የሚከብደኝ አይመስለኝም። ግን እኔ ብቻ አሁን ከያን አቺቭ ማድረግ ፈልጋለሁ እና ሰውነቴ መጠበቅ ቤተሰብ ሪቴር ማድረግ በጣም ደስ ይለኛል። በጣም አሪፍ ሙቮት ምናምን ማድረግ አክቹሊ እሱን ብዙ አይረግም። ቦታውን አሁን ጠብቁ አሁን ወደ እኔ ጥያቄውኝ አንተ ደስም ይመስለኛል አላ በቃ የሆነ ራስን የሆነ በሁሉም ኤሪያ በቃ ራስን ዴቨሎፕ ማድረግ አላ የሆነ አላ ክራይቴሪያ አለው ሁሉም ነገር ነው።
ህይወታችን ውስጥ ሰውነት አለ፣ ሜንታሊቲ አለ፣ ስፒሪቹዋሊቲ አለ እና በሱ ዙሪያ በቃ አላ በሁሉም ላይ የሆነ ፒክ ደርሼ ደግሞ የሆነ መድረስም ትችላለህ እኮ እና እሱ በቃ ፒክ ደርሼ የራሴን ካምፓኒ በቃ አላ የሆነ በከባዱ ራን የሚያደርግ እንትን አሁን ያለውን ደስ ይላል። እግዚአብሔር ማስቀደም ያ ማማስ እኔ ዛሬ 5 ዓመት በኋላ ያው አንቺ እንዳልሽው ነው ፋይናንሻሊም ፊዚካሊም ከዛ ደግሞ የሆነ ለራስ ተርፈ ለሰዎች መትረፋላ ጠንካራ የሆነ ኮሚኒቲ ገንብተን ያንተ አክቹሊ አሪፍ እኮ ነው። ወደዛ ምንሄድ ያ ምሳሌ ደግሞ በጣም ምርጥ ምሳሌ ደግሞ አሪፍ ምን አሁን ያለ ኮሚኒቲ ምናምን ጠንካራ የሆነ ኮሚኒቲ ገንብቼ የሆኑ ከመጥፎ ልማዶች የሚርቁ ወደፊት አላማቸው የሚሰሩ ወጣቶችን ማፍራት እናሳካዋለን። እንግዲህ የዛሬው ውይይታችን አስቂኝ ነበር፣ አስተማሪ ነው። እንደተመቻችሁ ቴክ አክሽን ጋይስ። የመጨረሻ ሞቲቬሽን አንድ ስፒች ለያንግ ጀነሬሽን ሞቲቬሽን አትዩ ያው ስሉ ጸልዩ በቃ መጸለይ ምንም ሰራን ከፈጣሪ ውጪ ገባ ገንዘብ መሰብሰብ ብቻ I don't think so ስለዚህ ከፈጣሪም ጋር እንዲሆን ብዬ ነው ማስበው እና በቃ ማያገባችሁ ነገር ላይ ጊዜ አታጥፉ። በቃ አሁን ለነገ ህይወታችሁ ማይጠቅም ነገር ላይ ጊዜ አታጥፉ ባይነኝ። ተዝናኑ ግን አይብዛ፣ መስራት ጊዜያችሁ ይብዛ። በቃ ይሄን አንገታችን ደፍተን እንስራ ብዬ ባይነኝ። በቃ ናይስ እና ስፖርት ስሩ፣ ጸልዩ። ለያንግ ጀነሬሽን በዘመናዊ ነገሮች አትታለሉ፣ በሶሻል ሚዲያ አትታለሉ፣ በፖርኖግራፊ አትታለሉ። አስበላሽ አይ እንድገም እንትኑ እንዳጠፋ ብዬ ነው። እሺ በይ ደረቴ እሺ ጋይስ ግን ግብዳ በአካል በጣም ግብዳ በአካል ካሜራ ነው ካሜራ ና ስለ ቅዳቱ ይላልሽ ለኔ ቅዳ እንዲህ አላሰብኩትም። ማርያም ኖ አጭር አይደለም ግብዳ ነበር ይታይ ግን ከሱ ከካሜራ በኋላ ይሻላል። መጨረሻ አረ በጣም እንትና ዲስከሽን አይታል ቶፒክ እንዴት እንደሚቀር ዘመናዊ ያው ለወጣቶቹ ዘመናዊ ነገሮች ርቃችሁ ከሶሻል ሚዲያ፣ ከፖርኖግራፊ፣ ከፊልሞች፣ ከጌሞች በቃ ወዲያው ሊያስደስቷችሁ የሚችሉና አላማችሁን ሊያስተጓጉላችሁ የሚችሉ ነገሮች ርቃችሁ አላማችሁ ላይ እንድትሰሩ ለወደፊት ቺፕ ዶፓሚኖችን ትታችሁ ሪል ዶፓሚን እንድታሳድዱ፣ ሜንታል ሄልዛችሁን እንድታስተካክሉ፣ ፊዚካል ሄልዛችሁን እንድታስተካክሉ በቃ በሁሉም ዙሪያ እንድታርጉ ማይንድሴት ሺፍት አድርጋችሁ በሁሉም ነገር በቃ ተለውጣችሁ ማየት ፈልጋለሁ። ራሳችሁን ምርጫ ማሳጣት የሆነ እንዴት ነው አንድ ነገር ላይ ዴዲኬትድ ሆናችሁ ለመስራት ራሳችሁን ምርጫ ማሳጣት። አሁን ለምሳሌ እኛ ያደረግነው ጀስት ድሮፕ አውት አደረግን፣ ሌላ ምርጫ የለንም። ራሳችንን ዴቨሎፕ ማድረግና ምንድነው የራሳችንን ቢዝነስ ራን ማድረግ መረጥን። ምርጫ ስለሌለን ነው። ከዚህ ሌላ ምንም የምናደርገው ነገር የለም ራሳችንን ከማሳደግ። ስለዚህ የሆነ ፕላን ቢ የሚለውን ነገር አስወግዱትና ይሄ ዲግሪ ለሜቢ የሆነ ሴፍቲ ኔት እንዴት ነው ከወደኩ እንኳን እሱ አለልኝ ብላችሁ ሳይሆን አጥብቅ ፕላን ቢ ይኖራችሁ። አሁን አብዛኛው ጊዜ እንግዲህ ማስተውለው ማን ነው ወረቀቷን ሊያዛት ነው ቅድም ነግሬያችኋለሁ አይነት እሱ ካለ ደግሞ ሲታታው ምን አለ ነገር እሱ ሪሌት አለ። ደግሞ ምን ይመሰጥራል መሰለህ እኔ እኮ ተምሬያለሁ ይሄው በጥሩ ነገር ሰቅዬ ነው ስራ ያጣሁት ኤክስኪውዝ ገባኔ ጥሩ ነው እኮ አሁን እኔ እነሱን ስራ መናቅ አይደል 5 ዓመት አንድ ትምህርት መማሩና በጣም ጀግና ናቸው። ጎበዝ ተማሪ ያደንቃሉ በጣም ገባ በጣም ይበልጣሉ ከኛ። ግን ትምህርት ብቻ አይደለም ገባ ህይወት ላይ ያኛውን አፕላይ የምታደርገው ነገር ያስፈልጋል። ዲግሪ ስለያዝክ ብቻ አሉ እነዚህ አሁን ሶፍት ስኪሎች ኮሚኒኬሽን ትችላለህ ወይ ፐርፐዛችሁን አግኙ። ፐርፐዛችሁ ምንድነው? ፐርፐዛችሁ የምር ዶክተር መሆን ከሆነ ኢንጂነር መሆን ከሆነ አባቱ ነገር መሆን ከሆነ ሁኑ። ደግሞ ጎን ለጎን መስራት ይቻላል እኮ ስለአሁን ኢንጂነር ዶክተር ሆነው ስንት ገንዘብ የሚሰሩ አሉ በጎን። እናንተ ብቻ አላማ ይኖራችሁ አታሳቡ። ይሄ ኢንጂነሪንጉን ራስ እንትን ብለህ የጀመርከው ነገር በጣም ግን አሁን ለምሳሌ እኔ እንትን ምለው ማለት ነው አሁን ለምሳሌ እኔ ስፖርት በጣም ወደው እንደዚህ ከስቼንትስና
ሰው አሁን ለምሳሌ የኔ ፐርፐስ ሰው ማዳን ነው ካለ በጣም ጥሩ ተማር፣ ዶክተር ሁን ምናምን፣ ግን you need money ከጎን ለጎንና ሳይድ አስል ያስፈልጋል። እዛም ላይ በርታ ለማለት ነው። በቃ ይሄን ይመስል ነበረ። ይመሳችሁ